እንደምናመሻችሁ አድማጮች በመጀመሪያም ዋና ዜናዎቹ የፌደራል ጠቅላይ አቃቤ ሕግ መስከረም 6 ቀን 2013 ዓ.ም ክስ እንደመሰረተባቸው የገለጸው አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ 18 ተጠርጣሪዎች ዛሬ ፍርድ ቤት ቀረቡ። የተከሳሾቹ ጠበቃ ዛሬ ፍርድ ቤት የቀረቡት በፌስቡክ አቃቤ ሕግ ያወጣው መረጃ መሰረት አድርገው መሆኑን ለዶይቼ ቬለ ገልጸዋል። በደቡብና ማዕከላዊ ሶማሊያ ውስጥ በአሸባብና የመንግስት ኃይሎች መካከል በተደረገው ውጊያ ቢያንስ 12 ሰዎች ተገደሉ። መቃዲሾ ላይም ዛሬ ወታደሮችን የጫነ ተሽከርካሪ በተቀበረበት ፈንጂ ጉዳት ደርሶበት 2 ወታደሮች መሞታቸው ተሰምቷል። የአውሮፓ ህብረት የተባበሩት መንግስታት ድርጅት ወደ ሊቢያ የጦር መሳሪያ እንዳይገባ የጣለውን ማዕቀብ የጣሱ ባላቸው የቱርክ፣ የካዛክስታንና የዮርዳኖስ 3 ኩባንያዎች ላይ እርምጃ ለመውሰድ ተስማማ። ስፔን በዋና ከተማዋ ማድሪድ በኮቪድ-19 የሚያዙ ሰዎች ቁጥር እያሻቀበ በመምጣቱ በከፊል የእንቅስቃሴ እገዳ ጣለች። ዜናው በዝርዝር የፌደራል ጠቅላይ አቃቤ ሕግ መስከረም 6 ቀን 2013 ዓ.ም ክስ እንደመሰረተባቸው የገለጸው አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ 18 ተጠርጣሪዎች ዛሬ ፍርድ ቤት ቀረቡ። አቃቤ ሕግ ክስ የመሰረተው በ24 ተጠርጣሪዎች ላይ ነው። ተጠርጣሪዎቹ ጸረ ሽብር ሕጉን በመጣስ ቴሌኮምን በማጭበርበር እንዲሁም የጦር መሳሪያ ሕጉን መጣስን ጨምሮ በርካታ የወንጀል ድርጊቶችን ከመፈጸም ጋር በተያያዘ ክስ ቀርቦባቸዋል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ተጠርጣሪዎች የታሰርነው በፖለቲካዊ ምክንያት ነው፣ ወንጀሉን አልፈጸምንም ሲሉ ለችሎቱ ቃላቸውን ሰጥተዋል። እንዲያም ሆኖ የተጠርጣሪዎቹ ጠበቃ አቶ ቱሉ ባይሳ ለዶይቼ ቬለ እንደገለጹት ፍርድ ቤት የቀረቡት ቀጠሮ ኖሯቸው ሳይሆን ክሳቸው ከተሰራጨበት ማህበራዊ መገናኛ ብዙሃን በተገኘ መረጃ ነው። አልነበረንም። ከዚህ በፊት ግን እንደማንኛውም ሰው በፌስቡክ ላይ የሚዛወረውን አቃቤ ሕጉን ማስታወቂያ አይተን ነው እኛም ፍርድ ቤት የቀረብነው። ስንቀርብም ያው ከተጠርጣሪዎቹ የተወሰኑት ፍርድ ቤት ቀርበዋል። ዛሬ ከ24ቱ 6ቱ አካባቢ አልቀረቡም። ሌሎቹ ቀርበዋል። እነ ጀዋር እና አቶ በቀለ እና ሀምዛ ቀርበው በፍርድ ቤት ከዚህ ቻርጁ ደርሷቸዋል። ከዚህም ሌላ ተጠርጣሪዎቹም ሆኖ ጠበቃው የክሱን ዝርዝር ገና ዛሬ እዚያው ፍርድ ቤት መቀበላቸውንና በጉዳዩ ላይ ከደንበኞቻቸው ጋር የመነጋገር እድል እንዳልነበረ ከአዲስ አበባ ስዩም ጌቱ የላከልን ዜና ያስረዳል። በእነ አቶ ጀዋር መሐመድ መዝገብ ከተከሰሱት በሀገር ውስጥ የሚገኙት 2ቱ ለቀጣይ ቀጠሮ በአካል ፍርድ ቤት እንዲቀርቡ፣ በውጭ ሀገር ስለሚገኙት ደግሞ ፖሊስ ቀርቦ መልስ እንዲሰጥ ተለዋጭ ቀጠሮ ለሐሙስ መስከረም 14 ቀን 2013 ዓ.ም መሰጠቱን ስዩም በዜናው ጠቅሷል። በደቡብና ማዕከላዊ ሶማሊያ ውስጥ በአሸባብና የመንግስት ኃይሎች መካከል በተደረገው ውጊያ ቢያንስ 12 ሰዎች ተገደሉ። የጀርመን የዜና ወኪል ዲፒኤ ዛሬ ከምንጮች ያገኘው ባለው መረጃ 8 ታጣቂዎችና 2 ወታደሮች የሞቱት በማዕከላዊ ጋልጋዱድ ግዛት በተካሄደ ውጊያ ነው። ወታደራዊ ባለስልጣን የሆኑት ማሱድ ዋርሳሜ ለዜና ወኪሉ የአሸባብ ታጣቂዎች ሚርዱጉሌ ወደ ተባለች መንደር ሲገቡ እነሱን ለማስወጣት በርካታ ወታደሮች ወደ ስፍራው መላካቸውን ገልጸዋል። ከዚህም ሌላ በዛሬው ዕለት ጠዋትም በዋና ከተማ መቃዲሾ የተሳፈሩባት ወታደራዊ ተሽከርካሪ የተቀበረ ፈንጂ በመርገጡ በደረሰው ፍንዳታ የሌሎች 2 ወታደሮች ሕይወት ማለፉን ፖሊስ መግለጹንም ዘገባው ጠቅሷል። አሸባብ በራሱ ራዲዮ ለጥቃቱ ኃላፊነት የወሰደ ሲሆን ከኬንያ የመጡ በርካታ የአፍሪካ ህብረት ወታደሮችንና የሶማሊያ ወታደሮችን መግደሉን ገልጿል። የዜና ወኪሉ ገለልተኛ ምንጭ ይህን ሊያረጋግጥ እንዳልቻለ አመልክቷል። የአውሮፓ ህብረት የተባበሩት መንግስታት ድርጅት ወደ ሊቢያ የጦር መሳሪያ እንዳይገባ የጣለውን ማዕቀብ የጣሱ ባላቸው 3 ኩባንያዎች ላይ እርምጃ ለመውሰድ ተስማማ። የህብረቱ የውጭ ጉዳይ ሚኒስትሮች በማዕቀብ ሊቀጧቸው የወሰኑባቸው 1 የቱርክ፣ 1 የካዛክስታን እንዲሁም 1 የዮርዳኖስ በጠቅላላው 3 ኩባንያዎች ናቸው። ከነዚህ በተጨማሪም እዚያው ሊቢያ ውስጥ የሚገኙና መርከብ አውሮፕላንና ሌሎች የመጓጓዣ ስልቶችን በማቅረብ የተከሰሱ 2 ግለሰቦችን በማዕቀቡ መካተታቸውን ከብራስልስ የወጡ ዘገባዎች ያመለክታሉ። በሚኒስትሮቹ ውሳኔ መሰረትም በአውሮፓ ህብረት ሀገራት ውስጥ የሚገኝ ማናቸውም ንብረታቸው ይታገዳል።
በህብረቱ የፋይናንስ ገበያም ሆነ ንግድ መሳተፍ አይችሉም። የአውሮፓ ህብረት ወደ ሊቢያ የሚላክ ማንኛውንም የጦር መሳሪያ የጫነ መርከብ ከመንገድ ለማስቀረት በሜዲትራኒያን ባህር ላይ የተሰማራ የባህር ኃይል አለው። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ስፔን በዋና ከተማዋ ማድሪድ በኮቪድ-19 የሚያዙ ሰዎች ቁጥር እያሻቀበ በመምጣቱ በከፊል የእንቅስቃሴ እገዳ ጣለች። ዛሬ የጀመረውና ለ2 ሳምንታት የሚዘልቀው እገዳ እጅግ አስፈላጊ ለሆነ ስራ፣ የሕክምና ወይም ልጆችን ወደ ትምህርት ቤት ለማድረስ ካልሆነ በቀር በሌላ ምክንያት ከቤት ውጭ የሚደረግ እንቅስቃሴን አይፈቅድም። እገዳው በተለይ ህዝብ ተጨናንቆ የሚኖርባቸውና ዝቅተኛ ገቢ ያላቸው ነዋሪዎች የሚገኙባቸው አካባቢዎች ላይ ጠንከር ያለ ተጽዕኖ እንደሚያደርስ እየተነገረ ነው። በዚህም ምክንያት ተግባራዊ ከመሆኑ በፊት ትናንት እገዳውን የሚቃወም ሰልፍ ተካሂዷል። ሰልፈኞቹ የኑሮ ደረጃን መሰረት ያደረገ ያሉትን የእንቅስቃሴ እገዳ እንደማይቀበሉ የሚያሳዩ መፈክሮችን ይዘው መውጣታቸውን ዘገባዎች ያሳያሉ። በኮሮና ወረርሽኝ ክፉኛ ከተጎዱት ሀገራት አንዷ የሆነችው የስፔን ባለስልጣናት ግን ወረርሽኙ በተጠቀሱት አካባቢዎች እየተስፋፋ በመምጣቱ እርምጃው ተገቢ ነው ሲሉ ይከራከራሉ። በተያያዘ ዜና በጀርመኗ ሙኒክ ከተማ በተዋሲው የተያዙ ሰዎች ቁጥር ከፍ እያለ በመምጣቱ ሰዎች በሚበረክቱባቸው አደባባዮች የአፍና አፍንጫ መሸፈኛ ጭንብል መደረግ እንዳለበት ተደነገገ። ከ5 ሰው በላይ ሆኖ በአንድ ቦታ መሰባሰብም ተከለከለ። በተዋሲው ስርጭት ስጋትም በየዓመቱ በዚህ ወቅት የሚካሄደውና ከመላው ዓለም ወደ 6 ሚሊዮን ተሳታፊዎች የሚገኙበትን ኦክቶበር ፌስት በመባል የሚታወቀውን የቢራ ድግስ ዘንድሮ ተሰርዟል። በመላው ዓለም በተዋሲው የተያዙ ሰዎች ቁጥር 31 ሚሊዮን ያለፈ ሲሆን የሞቱትም ከ960 ሺህ በልጠዋል። ይህ በእንዲህ እንዳለም የቼክ ሪፐብሊክ የጤና ሚኒስትር በሀገራቸው በኮቪድ-19 የተያዙ ሰዎች ቁጥር በመበርከቱ ምክንያት ስራቸውን በፈቃዳቸው ለቀቁ። ሚኒስትር አዳም ቮይቴክ በድጋሚ የእንቅስቃሴ እገዳ ለመጣል ቢያስቡም የሀገሪቱ መንግስት ፈቃደኛ ባለመሆኑ ከዚህ ውሳኔ መድረሳቸው እየተዘገበ ነው። ዛሬ ስራቸውን መልቀቃቸውን ሲያሳውቁም ለገጠመው የጤና ቀውስ መፍትሄ መገኘት እንዲችል አዲስ ቦታ ለመፍጠር ነው ብለዋል። ጠቅላይ ሚኒስትር አንድሬ ባቢክ ወረርሽኙ ከ6 ወራት በፊት በሀገሪቱ ሲከሰት በማይታመን መንገድ ምላሽ ለመስጠት መንቀሳቀሳቸውን በመጥቀስ አሁን የወሰኑትን ውሳኔ በመደገፍ አመስግነዋቸዋል። የአውሮፓ ህብረት የቤላሩስ መንግስት ያሰራቸውን የተቃውሞ ሰልፈኞች እንዲፈታ ጠየቀ። ነሐሴ 3 ቀን 2012 ዓ.ም በሀገሪቱ የተካሄደው ምርጫ ለ6ኛ ጊዜ የፕሬዝዳንት አሌክሳንደር ሉካሼንኮን የስልጣን ዘመን አራዝሟል። የአውሮፓ ህብረት በአወዛጋቢው የምርጫ ውጤት ምክንያት ወደ 40 የሚሆኑ ሰዎች ላይ የጉዞ እገዳ በመጣል ንብረታቸውን አግዷል። የህብረቱ ፕሬዝዳንት ዴቪድ ሳሶሊ በዛሬው ዕለት አሁን በስደት ሉቴኒያ ከሚገኙት የሉካሼንኮ ዋነኛ ተቃዋሚ ስቬትላና ትስካኑስኪያ ጋር በቤላሩስ ፖለቲካዊ ቀውስ ላይ የተነጋገሩ ሲሆን ሉካሼንኮ የታሰሩትን ሰላማዊ ሰልፈኞች እንዲፈቱ ጠይቀዋል። Grazie. እንዳለመታደል ሆኖ ለ45 ቀናት ጎዳና ላይ ወጥተው የመምረጥ መብታቸውን በመጠየቅ ሰላማዊ ሰልፍ በማካሄዳቸው በሺዎች የሚቆጠሩ ቤላሩሳውያን ታስረዋል። ብዙዎቹም ቁም ስቅል ተፈጽሞባቸዋል። ይህ ተቀባይነት የለውም። እናም ሚስተር ሉካሼንኮ ከአስተባባሪው ኮሚቴና ከቤላሩሳውያን ተወካዮች ጋር ውይይት እንዲሳተፉ በሚደረገው ጥረት የታሰሩትን ሁሉ እንዲፈቱ እንጠይቃለን። impegnarsi in un dialogo con i tanti del popolo bielorusso. ይህ ዶይቼ ቬለ ነው። ከዶይቼ ቬለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የፌዴራል ጠቅላይ አቃቤ ሕግ መስከረም 6 ቀን 2013 ዓ.ም
ክስ እንደመሰረተባቸው የገለጸው አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ 18 ተጠርጣሪዎች ዛሬ ፍርድ ቤት ቀረቡ። በደቡብና ማዕከላዊ ሶማሊያ ውስጥ በአሸባብና የመንግስት ኃይሎች መካከል በተደረገው ውጊያ ቢያንስ 12 ሰዎች ተገደሉ። የአውሮፓ ህብረት የተባበሩት መንግስታት ድርጅት ወደ ሊቢያ የጦር መሳሪያ እንዳይገባ የጣለውን ማዕቀብ የጣሱ ባላቸው የቱርክ የካዛኪስታንና የዮርዳኖስ 3 ኩባንያዎች ላይ እርምጃ ለመውሰድ ተስማማ። ዜናው በዚሁ አበቃ። ለዓለም ዜናው ሸዋዬ ለገሰን አመሰግናለሁ። በፌስቡክ አስተያየቶቻችሁን ምጽፉልን ለኛ ሰላምታና ጥሩ መልእክት እየላካችሁ ያላችሁት በሙሉ እናመሰግናለን። ወደ ዜና መጽሔታችን እናልፋለን። የዜና መጽሔት በአማራ ክልል በተከሰተ ውሃ ሙላት ከፍተኛ ጉዳት አስከተለ ይላል የመጀመሪያው የዜና መጽሔታችን። በአማራ ክልል ደቡብ ጎንደር ዞን ፎገራ፣ ደራ፣ ሊሞ ከመከም ወረዳዎችና በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ በሚገኙ አንዳንድ ቀበሌዎች የጣና ሐይቅ ከመጠን በላይ ሞልቶ ወደ ኋላ በመመለሱ የእርሻ ማሳዎች፣ መኖሪያ ቤቶችና እንስሳት በከፍተኛ ሁኔታ በውሃ መጥለቅለቃቸውን የአካባቢው ነዋሪዎች ገልጸዋል። መንግስት በአደጋው የ2 ህጻናት ህይወት ማለፉንና ከ15,000 በላይ አርሶ አደሮች መፈናቀላቸውን ገልጿል። ዝርዝሩን የባህር ዳሩ ወኪላችን አለምነው መኮንን ልኮልናል። በደቡብ ጎንደር ዞን የፎገራ ወረዳ ነዋሪው አቶ ገብሬ ጌቱ በስልክ ለዶይቼ ቬለ እንደገለጹት በከፍተኛ ዝናብ ምክንያት የሐይቁ ውሃ ወደ ኋላ በመመለሱ በእርሻ ማሳቸውና በመኖሪያ ቤታቸው ላይ ከፍተኛ ጉዳት አድርሷል። ዋገጠራ አበለነው ባርጌ ጎጥ ነው ችግሩ ያለ። ባርጌና እንደዚህ አባጋሾ ያው ዳሞት የሚባል ሀገር ምንም መጨረሻ የለም። በቃ ቤቱን ነቅሎ ሊወስደው ነው። በቃ ንፋሱ ጋራ ማዕበሉ ጋራ ይዘት ሊሄድ ነው። በቃ ትግሉ አንድ የሩዝ የሚባል ነበር አዝመራችን። ሩዝ የሚባል አዝመራ የመጨረሻ ሰዓት የለም። ሁለተኛው ደረጃ ሌላው ቀርቶ የህዝቡ ቤት የመጨረሻ ዛሬ ወድሞ በአልጋ ከብት ሰው በአልጋ ነበር። አሁን በቃ መጨረሻውን ሳምንት የሚያስወጣን ዛሬ ማዕበሉ ቢለነ መጨረሻ በቃ ቤቱን ነቅሎ ይዘት ሊሄድ ነው። አቶ ደሞዝ ጸጋ የተባሉ የወረዳው ነዋሪ ሜዳዎቹና የእንስሳት መኖ በውሃ በመጥለቅለቁ እንስሳቱ በምግብ እጥረት እየተጎዱ እንደሆነ ተናግረዋል። ጣና ባህር ነው ገንፍሎ የመጣ ያው አዝመራችን ሩዝ አዝመራ ነበር፣ እሱ ወድሟል። ሁለተኛ ደግሞ ከብቶች የሚበሉት ያተው መኖ ዛሬ በውሃ ተጥለቅልቆ ነው ያለ። ሶስተኛ በበሽታ ከብቶችና አሁን እየተበከሉ ነው ያሉ። በከፊል ግማሽ ባገጠራ ያለው ቤት አንድ ቤት ተናገት አይገኝም። የሞተ ብቻ 2 ያህል ሰዎች በዚያው በእንዶቹ ምክንያት የሄዱ አባስማቸው እነሱ ያው ካለም ተለይተዋል። መንግስት እስካሁን ያደረገው ምንም አይነት እርዳታ እንደሌለ ነው አርሶ አደሮቹ የሚናገሩት። እርዳታ መጣ ይላሉ። መኮረኒና ለልጆች የሆነ ብስኩት እኔ ምን አይነት እንደሆነም አልገባንም። ገና ነው። ምንም ዝለያ ያለ ነገር እኔ እንዴት እንደሆነ ተቸጋግሮ ነው ያለ። መጠለያም አለ ተብሎ ነበር። መጠለያውም አልተዘጋጀልንም። ህብረተሰቡም እዚያው ሰምቶ ሊቀር እየፈለገ ነው። ኧረ እንደው እሱ ያለ ነገር የለም። ብስኩት ብቻ መጣን ተባልን። ያለንም ቢሆን አሁን ህብረተሰቡ ወጣውን ትናንትም ዛሬም እየወጣ ነው ያለ። የሰጠው የለም። የፎገራ ወረዳ የቅድመ ማስጠንቀቂያና ፈጣን ምላሽ ቡድን መሪ ወይዘሮ ሙሉነሽ አስረስ ተጠይቀው በሰጡት ምላሽ አንዳንዶቹ በውሃ ከተከበቡበት አካባቢ ለመውጣት ፍላጎት ስለሌላቸው እንጂ እርዳታ ተዘጋጅተው እየጠበቃቸው እንደሆነ አመልክተዋል። ወዲያው ውስጥ አሉ እንጂ የነሱማ ትምህርት ቤቱ ላይ እንዲጠለሉ ተደርጓል። ዛሬም ሰው ሄዷል። ትምህርት ቤት ከመጡ የትምህርት ቤቱ ተቀድቶ በደንብ እየጠበቃቸው ነው። መሄድ ይችላል። በሀሉበት ይሰራጭ እንደ አልወጡም እኮ ውጡ እየተባሉ ስላልወጡ ነው እንጂ ከወጡ ዝግጁ ነው። የነሱ እዛው ላይ ነው። አመካጅኑ ሄዶ ተቀምጦላቸው አለኝ ረሽ ናቸው። በወጡ ወዲያው ይሰራጭ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ዳይሬክተር ወይዘሮ ህሊና መብራቱ ለዶይቼ ቬለ እንደተናገሩት ጣና ሐይቅ ሞልቶ ወደ ኋላ በመፍሰሱ ያስከተለውን ጉዳት በተመለከተ እንዲህ ብለዋል። ጣና ወደ ኋላ ፈሶ የጎዳቸው አካባቢዎች በደቡብ ጎንደር ዞን ወደ 3 ወረዳዎች ናቸው። በማዕከላዊ ጎንደር ደግሞ 1 ወረዳ ላይ ነው ችግሩ የደረሰው ጉዳት ቀላል የሚባል አይደለም። የ2 ህጻናት ህይወትን በዚህ ምክንያት አልፏል። በዚህም እንግዲህ ወደ 16 ቀበሌዎች የመጥለቅለቅ አደጋ አጋጥሟቸዋል። ከ15,000 በላይ ነዋሪዎች ደግሞ ለእርዳታ ተዳርገዋል ማለት ነው። አካባቢያቸውን ለቀው ለችግር እንዲዳረጉ ምክንያት ሆኗል። ከ9,000 በላይ ሄክታር መሬት ደግሞ
ከጥቅም ውጭ ወጥቷል ማለት ነው። ወይዘሮ ሊና እንደሚሉት ለተፈናቀሉ አርሶ አደሮች አስፈላጊው ድጋፍ እንዲደርሳቸው በክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በኩል ጥረት እየተደረገ እንደሆነ አመልክተዋል። ስለዚህ በቀጣይ መሻሻል ያለበት ነገር ምንድነው? እነዚህን ሰዎች ወደ ሌላ አካባቢ እንዲሰፍሩ አድርጎ በጣም ምርታማ ቦታቸው ነው እና የጎርፍ ሁኔታ ወደ ተስተካከለ ደረጃ በሚደርስበት ጊዜ መደበኛ የምርት ስራቸውን መስራት በሚያስችሉበት ሁኔታ ላይ እንዲደርሱ ማድረግ ነው። ለዚህ የአማራ ክልል የአደጋ መከላከልና ዝግጁነት ኮሚሽንም በዚህ ረገድ እየሰራቸው ያሉ ስራዎች አሉ። ከነዛ መካከል እንግዲህ በዋናነት የድንኳን፣ የፕላስቲክ ሼድ፣ የዕለት የምግብ እርዳታን ለማድረስ ጥረት እየተደረገ ነው የሚገኘው። ከጨርጨራና እርብ ግድቦች ጋር ተያይዞ በተደጋጋሚ የሚነሱ ችግሮችም ወደፊት በጥናት ላይ ተመስርቶ የሚሰሩ ስራዎች እንደሚኖሩና ስጋቶች የሚወገዱበት ሁኔታ ይኖራል ብለዋል። በኢትዮጵያ አየር ትንበያ መስሪያ ቤት የምዕራብ አማራ ማዕከል የትንበያ ባለሙያ አቶ ጥላሁን ውቡ እንዳሉት የዝናብ ሁኔታው እስከ ጥቅምት ሊቀጥል ስለሚችል ህብረተሰቡ አሁንም ጥንቃቄ እንዲያደርግ አሳስበዋል። ዓለም ነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። ከዓለም ዜና እንደተከታተላችሁት አቶ ጃዋርን ጨምሮ በሽብርተኝነት የተጠረጠሩ ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። ዛሬ በፍርድ ቤት ያልቀረቡ 2 ተጠርጣሪዎች በአካል እንዲቀርቡና በውጭ ሀገር የሚገኙ ተጠርጣሪዎችን በተመለከተ ደግሞ ፖሊስ ለቀጣይ ሐሙስ ለተያዘው ቀጠሮ ቀርቦ መልስ እንዲሰጥ ፍርድ ቤቱ ማዘዙን የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። ጠቅላይ አቃቤ ሕግ በርካታ የክስ ዝርዝሮችን መሰረተባቸው በእነ አቶ ጃዋር መሐመድ መዝገብ ስር የተካተቱ 24 ሰዎችን ቅዳሜ በማህበራዊ ገጹ በኩል ይፋ ማድረጉ ይታወሳል። ዛሬ ከ24ቱ 18ቱ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ተጠርጣሪዎቹ በዚሁ በማህበራዊ ሚዲያ በኩል ብቻ የቀረበውን መረጃ ሰምተው መሆኑን ጠበቃቸው አቶ ቱሊ ባይሳ ለዶይቼ ቬለ ተናግረዋል። አልነበረንም። ከዚህ በፊት ግን እንደማንኛውም ሰው በፌስቡክ ላይ የሚዘዋወረውን አቃቤ ሕጉን ማስታወቂያ አይተን ነው እኛም ፍርድ ቤት የቀረብነው። ሲንቀርብም ያው ከተጠርጣሪዎቹ የተወሰኑት ፍርድ ቤት ቀርበዋል። ዛሬ ከ24ቱ 6ቱ አካባቢ አልቀረቡም። ሌሎቹ ቀርበዋል። እነ ጀዋር እና አቶ በቀለ እና ሀምዛ ቀርበው በፍርድ ቤት ከዚህ ቻርጁ ደርሷቸዋል። ጠበቃ ቱሊ ባይሳ አክለውም ተከሳሾቹ ለፍርድ ቤት ከቀረቡ በኋላ ለዕለቱ ችሎት በሰጡት ቃላቸው አቶ ጃዋር መሐመድና አቶ በቀለ ገርባ እንዲሁም ሌሎቹም የተከሰሱበት ክስ ፖለቲካዊ ይዘት እንዳለውና የተከሰሱበትንም ወንጀል አልፈጸምንም ብለው ራሳቸውን መከላከላቸውን ገልጸውልናል። አቶ ጀዋር እኔ ከዚህ በፊትም በአሸባሪነት ተከስሼ ነበረ። ያንን መንግስት ታግዬ ከጣልን በኋላ ለሁለተኛ ጊዜ በሽብር በመከሰሴ ከፍተኛ በራስ መተማመን ይሰማኛል ነው ያሉት። አቶ በቀለም በመቀጠል ሲከሰስ ይሄ 3ኛ ጊዜ ነው። ከዚህ በፊት እዚሁ ፍርድ ቤት ላይ ውሸት ምስክር 8 ዓመት ተፈርዶብኝ እሱን ጨርሼ ስወጣ ሁለተኛ የውሸት ክስ ቀርቦብኝ እሱን እየተከራከርኩኝ ክሱ ተቋርጦ ከወጣው በኋላ አሁን 3ኛ ጊዜ በውሸት ተከስሻለሁ። በኦሮሚያ ውስጥ ባደረግነው እንቅስቃሴ የህዝብ ማዕበል ተገልብጦ እኛን ደግፎ ሲወጣ ይህንን አይቶ በፍጹም በምርጫ እኛን ማሸነፍ እንደማይችል ተረዳ። ምንም አይነት ወንጀል ወይም አጥፍተን አይደለም፣ ስለዚህ እንደዚህ ማድረግ የሚያዋጣ አይደለም የሚል ሀሳብ ነው ያቀረቡት። በሌላ በኩል ተጠርጣሪዎችም ሆኑ ጠበቆቻቸው የክስ ወረቀቱን ዛሬ ችሎት ላይ መቀበላቸውን የሚገልጹት ጠበቃው ይህ መፈጸም የነበረበት ተጠርጣሪዎች ለፍርድ ቤት ከመቅረባቸው አስቀድሞ መሆን እንደነበረበት ይጠቁማሉ። መሆን የነበረበት ሂደቱ አቃቤ ሕግ ክስ የሚመሰርት ከሆነ ያለው አሰራር ሕጉም የሚለው ምንድን ነው? አቃቤ ሕግ ፍርድ ቤት ወስዶ ይከፍታል። ከዛ በኋላ ፍርድ ቤት መጥሪያ ለተከሳሾች ይልካል። ለተከሳሾች ከጠበቆቻቸው ጋር ተማክረው ችሎት ይቀርባሉ ነው። ተጠርጣሪዎቹ እኮ አቃቤ ሕግና ፖሊስ ላይ ነው ያሉት፣ ታስረው ነው ያሉት። ለእነሱ እዛው መጥሪያ ከመስጠት በፌስቡክ ውጭ ላለው ማህበረሰብ አቃቤ ሕግ መግለጫ የሰጠው እና እሱ አግባብነት የለም። ተጠርጣሪዎቹም ለጠበቆችም የደረሰው ችሎት ላይ ነው ዛሬ። በወሎ ዩኒቨርሲቲ የህግ መምህር የሆኑት ደጀን የማነህም በዚህ ላይ ተመሳሳይ ሀሳብ አላቸው። መምህር ደጀን ቅዳሜ ዕለት ጠቅላይ አቃቤ ሕግ መረጃውን በሰበር ዜና የማውጣቱ ሂደት እንግዳ እንደሆነባቸው በመግለጽ የክስ ቻርጁ አስቀድሞ ለተከሳሾች ወይም ተጠርጣሪዎች መድረስ ነበረበት በሚል ነው ሀሳባቸውን የገለጹት። ያው የክስ ቻርጅ በአቃቤ ሕግ በኩል ለተከሳሾች ይደርሳል። ከዛ በኋላ ፍርድ ቤት ቀርበው ወንጀሉን በዛ የክስ ቻርጁ ላይ ያለውን ነገር መፈጸም አለመፈጸማቸውን ያው ሊከራከሩ ይገባል እና ይሄኛው የሆነው አይ ቲንክ ያንን እጃቸው ጋር ሳይደርስ በሰበር ዜናነት ነው ማህበራዊ ሚዲያው ላይም ያሳወቁትና አቃቤ ሕግ ፖሊስ ምርመራ ይሰራል። ምርመራ
ካጠናቀቀ በኋላ አቃቢ ህግ ደግሞ ፖሊስን የምርመራ መዝገብ በመያዝ ክስ የሚያስመሰርት ከሆነ ክስ ይመሰርታል። ያንን የክስ ቻርጅ ደግሞ ለተከሳሾች ያደርሳል ማለት ነውና በሰበር ዜናነት የተነገረበት መንገድ ትንሽ ምን ማለት ነው የሚያስብል ነገር አለ። ዞሮ ዞሮ ክሱን አዘጋጅተናል እጃቸው ላይ መድረሱ አይቀርም የሚል ነውና ይሄን ክስ ተቀበሉ አልተቀበሉም ወይም ወደ ክርክር ገቡ አልገቡ የሚለው አይ ቲንክ ሚዲያዎች የሚዘግቡት ነው ሊሆን የሚችለውና ሀገሪቱ አለመረጋጋት ላይ እንዳለች ይታወቃል። እውነት ለመናገር ይሄ የአቃቢ ህግ ተቋም ደግሞ ኃላፊነት በተሞላበት መንገድ ሊሰራ ይገባል። ስነ ስርዓታዊ በሆነው መንገድ ከሄድን ግን የክስ ቻርጅ ለጠበቆቹ ወይ ለተከሳሾቹ አድርሰው ከዛ በኋላ ደርሷል ብለው ሪፖርት ቢያደርጉት ወይም ቢዘግቡት ጥሩ ይሆን ነበር የሚል ሀሳብ አለ። ይስዩ በእነ አቶ ጃዋር መሐመድ መዝገብ ስር በሽብርና በተለያዩ ወንጀሎች ከተጠረጠሩ 24 ሰዎች አቶ ደጀኔ ጣፋና መስተዋሪድ ተማም ለቀጣይ የችሎት ቀጠሮ እንዲቀርቡ፣ በሀገር ውስጥ የማይገኙ ተጠርጣሪዎችን በተመለከተ ደግሞ ፖሊስ ቀርቦ መልስ እንዲሰጥ ያዘዘው የዛሬ የልደታ ከፍተኛ ፍርድ ቤት ምድብ ችሎት ሌላ ተለዋጭ ቀጠሮን ለሐሙስ መስከረም 14 ቀን 2013 ዓ.ም ሰጥቷል። ለዶይቼ ቬለ ዲደብሊው ዘገባ ስዩም ጌቱ ነኝ፣ አዲስ አበባ። ቀጣዩ ዘገባችን ወደ መቀሌ ነው የሚወስደን። የሀገር መድን ሸንጎ እንዲመሰረት ጥሪ ቀረበ ይላል። ራሱን የኢትዮጵያ ፌዴራሊስት ኃይሎች ጥምረት ብሎ የሚጠራው የ20 ገደማ ፓርቲዎች ስብስብ የኢትዮጵያን ፖለቲካዊ ችግሮች ለመፍታት ሁሉንም ኃይሎች ያሳተፈ የሀገር መድን ሸንጎ እንዲመሰረት ጥሪ አቅርቧል። ባለፈው ዓመት በመቀሌ የተመሰረተውና አሁን ላይ ለሁለት ተከፍሎ ውዝግብ ላይ ያለው የኢትዮጵያ ፌዴራሊስት ኃይሎች ጥምረት ሀገራዊ ምርጫ አለመካሄዱን ጨምሮ በኢትዮጵያ በርካታ ዲሞክራሲያዊና ሰብአዊ መብት ጥሰት እየተፈጸመ ነው ይላል። በተጨማሪም በሀገሪቱ መጻኤ ላይ አደጋ ከደቀኑ ችግሮች ለመዳን የፖለቲካ እስረኞች ተፈተው ሁሉንም ኃይሎች ያካተተ ውይይት እንዲጀመር ጠይቋል። ዝርዝሩን የመቀሌ ወኪላችን ሚሊዮን ኃይለስላሴ ይዞታል። ነሐሴ ወር 2011 እንዲሁም ህዳር 2012 ዓ.ም በመቀለ ከተደረጉ ሁለት በኢትዮጵያ ፌዴራሊዝምና ህገ መንግስት ጉዳዮች ዙሪያ ትኩረት ያደረጉ ከ40 በላይ የኢትዮጵያ ፓርቲዎች የተሳተፉባቸው ጉባኤዎች በኋላ የተመሰረተው ራሱን የኢትዮጵያ ፌዴራሊስት ኃይሎች ጥምረት ብሎ የሚጠራ የፓርቲዎች ስብስብ ባለፈው ሳምንት መጨረሻ ባወጣው መግለጫ በአሁኑ ወቅት ኢትዮጵያ በከፋ የፖለቲካ ችግር ላይ መሆኗ አንስቶ ሁሉም የኢትዮጵያ የፖለቲካ ኃይሎች ያሳተፈ የሀገር መድን ሸንጎ እንዲመሰረት ጥሪ አቅርቧል። መጀመሪያ ላይ 40 ገደማ ፓርቲዎች አንድ ላይ ቀጥሎም በሁለት ተከፍለው በመቀለና አዲስ አበባ ተባድነው ሁለት ስብሰባዎች ያካሄደው የኢትዮጵያ ፌዴራሊስት ኃይሎች ጥምረት የትግራይ ክልል ገዢ ፓርቲ ህወሓት ያለበት አንደኛው ክፍል ያወጣው መግለጫ የኢትዮጵያ አሁናዊ ሁኔታ ከመሻሻል ይልቅ ከቀን ቀን እየተባባሰ መሆኑ ለውጡን እመራለሁ ነጻነትና ብልጽግና አረጋግጣለሁ ያለው ኃይል በፍጥነት ወደ ግለሰባዊ አምባገነንነት እየተንደረደረ ነው ሲል ከሷል። ሀገራዊ ምርጫ መራዘሙ ጨምሮ በኢትዮጵያ በስፋት እየታየ ነው የተባለው እስርና የሰብአዊ መብት ጥሰቶች በኢትዮጵያ መጻኢ ዕድል ላይ አደጋ የደቀኑ ቀውሱም ለሀገሪቱ ብቻ ሳይሆን ለአፍሪካ ቀንድና ለደቡባዊ ቀይ ባህር ቀጠና ሊተርፍ የሚችል ዓለም አቀፋዊ ችግር ነው ሲል አስቀምጧል። የኢትዮጵያ የፌዴራሊስት ኃይሎች ጥምረት አንዱ ክፍል የሆነውና ህወሓትን ጨምሮ 21 ፓርቲዎች ያዘ የተባለው ጥምረት ህዝብ ግንኙነት ኃላፊ የሆኑት የጋምቤላ ህዝቦች ፍትህ ለሰላምና ልማት ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ሳይመን ቱት ምርጫውን መካሄድ የለበትም ተብሎ ታፍኖ ምርጫውን አልተካሄደም። አሁን ይሄንን ምርጫውን ባለማካሄዱ ትልቅ ችግር ፈጥሯል። እንደዚህ አይነት ችግር እያለ ምን ማድረግ እንዳለበት ሁሉም ፓርቲዎች መግባባት ያስፈልጋል። በሰላማዊ መንገድ በመግባባት ካልተደረገ አሁን አገሪቱ ወደ ገደል ወደ ጥፋት ወይም ወደ መበታተን ሁኔታ ሊያስከትል የሚችል ነው። ይህንን ከመሆኑ በፊት እኛ እንደ ፌዴራሊስት ኃይሎች አገሪቱ የዲሞክራሲያዊ አገሪቱ ከሆነ ድረስ በሰላማዊ በጠረጴዛ ዙሪያ ነው ማድረግ ያለበት። ከዛ ወደ ተሻለ የመግባባት ሁኔታውን እንድንገባ ነው። ከዛ አንጻር ነው ይህን መግለጫ የወጣነው። ከኢትዮጵያ ፌዴራሊስት ኃይሎች ጥምረት የተሰጠ ወቅታዊ መግለጫ ተብሎ በሁሉም የትግራይ መንግስት ሚዲያዎች ሲስተጋባ የሰነበተው መልእክት እንደሚያመለክተው የፌዴራሉ መንግስት በንጹሃን ላይ ይፈጽመዋል የተባለ ግፍና ግድያ እንዲያቆም፣ የፖለቲካ እስረኞች ያለ ቅድመ ሁኔታ እንዲፈታ፣ ኢትዮጵያ ውስጥ አሉ ያላቸው የሌሎች ሀገራት በተለይም የኤርትራ መንግስት የጸጥታ ኃይሎች ከሀገሪቱ እንዲወጡ ይጠይቃል። ይሁንና በዚህ ቡድን በኩል የወጣው መግለጫ ሊቀመንበሩ ጨምረው ያሉበት ሌላኛው የጥምረቱ ክፍል አይቀበለውም። የኢትዮጵያ ፌዴራሊስት ኃይሎች ጥምረት ሊቀመንበር አቶ ደረጀ በቀለ እንዳሉት መግለጫው ከህወሓትና ሌሎች ጥቂቶች የተላለፈ ሲሉ ገልጸውታል። የጥምረቱ ስምና አርማ ተጠቅሞ ይህ አይነት መልእክት ማስተላለፍም ህገወጥ ተግባር ሲሉ የጥምረቱ ሊቀመንበር አቶ ደረጀ በቀለ ተናግረዋል። ከኛ የተገነጠሉ
የተከታተለ ቡድን ይሄን ያወጣው እንጂ የኛ አይደለም። እኛ በአርማውም እንዴት ሊያወጣ እንደቻለ እንዳውም ክስ እያቀረብን ነው። 2-3 ፓርቲ ወደዛ ተቆርጦ እነሱ ያወጡት ነው። በእኛ አርማና በእኛ ስም በማውጣታቸውም እኛ ለምርጫ ቦርድም አመልክተን ምርጫ ቦርድም ልፋተ ነው አሁን ደብዳቤ እኛ ለፍርድ ቤት ልናቀርባቸው ነው። ለዲደብሊው ዘገባ ሚሊዮን ኃይለ ሥላሴ መቀለ። መጨረሻው የዜና መጽሔታችንም በምርጫ ላይ ነው የሚያቆየን። ቀጣዩ ሀገራዊ ምርጫ ፍጹም ዲሞክራሲያዊና ነጻ በሆነ መንገድ የማይከናወን ከሆነ የሀገሪቱን ሰላምና መረጋጋት አስጊ ሁኔታ ውስጥ ሊከት እንደሚችል ተፎካካሪ የፖለቲካ ፓርቲዎች አስታውቀዋል። ኢትዮጵያ ባለፈው ዓመት ወርሃ ነሐሴ ላይ ልታካሄድ አቅዳ የነበረውን ብሔራዊ ምርጫ ሳታካሄድ መቅረቷ አሁን ካለው አለመረጋጋት ጋር ሲታይ መልካም አጋጣሚ ነበር የሚሉት የኦሮሞ ፌዴራላዊ ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና በቀጣይም ይካሄዳል ተብሎ ለሚጠበቀው ምርጫ ሰላማዊና ነጻ አውድ ማደላደል ይገባል ብለዋል። ዝርዝሩን የአዲስ አበባ ወኪላችን ስዩም ጌቱ ይዞታል። ኢትዮጵያ ለአምና አቅዳ የነበረው ብሔራዊ ምርጫ የማካሄድ ውጥን ኮቪድ-19 አመጣ በተባለው ተጽዕኖ ሳይካሄድ ቢያንስ ምርጫው በ9 ወራት እንዲራዘም ከውሳኔ መደረሱ ትልቁ የመነጋገሪያ ነጥብ ነበር። ባለፈው አርብ ግን በዘንድሮ ዓመት ወረርሽኙን በመከላከል ምርጫን የማካሄድ አስቻይ ሁኔታ ይኖራል የሚል ምክረ ሀሳብ በጤና ሚኒስቴር በኩል መሰጠቱን ተከትለው ተፎካካሪ የፖለቲካ ድርጅቶች የተለያዩ አስተያየቶችን እየሰጡ ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና እንደሚሉት የአምናው ምርጫ መራዘም ለሀገሪቱ መልካም አጋጣሚ ነበር። የኮሮና ጉዳይ እኔ በዛን ጊዜ ጉዳዩ ሲነሳ ዲቫይን ኢንተርቬንሽን ወይም የእግዚአብሔር ጣልቃ ገብነት ነው ምንድን ነው የሚባለው እንደዛ ነው። ምርጫ በተገፋበት መንገድ ቢሄድ ኖሮ አሁን ካለው የበለጠ ቀውስ ሊፈጥር ይችል ነበር። አሁንም ቢሆን ያው ጤና ጥበቃ ሚኒስቴሩ እንኳን ያን ያክል የዛን ጊዜ የተረጎሙበት መንገድ አሁንም የተረጎሙበት ነው። ያን ያክል እንትን አይደለም። እኔን አያስጨንቀኝም። ዞሮ መንግስት ወደሚፈልገው ነው የሚተረጎሙ። ዋና ጉዳይ ግን ደጋግመን የምንጠይቀው ብሔራዊ መግባባት የሚባለው ሳይፈጠር ወደ ምርጫው ብንገባ ትልቅ ስጋት አለኝ። ሌላው የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም የጤና ሚኒስቴር ምርጫ የማካሄድ አስቻይ ሁኔታ መኖሩን መጠቆሙን ተከትለው በተያዘው ዓመት ምርጫ እንደሚኖር ግንዛቤ ውስጥ በማስገባት ወደ የፖለቲካ አደረጃጀት ለመግባት ውጥን መያዛቸውን ነግረውናል። ዞሮ ይሄ በሙያ በኤክስፐርቲዝ ሌቭል የሚወሰን ስለሆነ ምርጫው እንግዲህ አሁን ይሄ ከተገለጸ በኋላ እንደሚኖር ነው ግምት ያሳደር ነው። እኛም የስራ አስፈጻሚ ስብሰባ አድርገን ነበር ቅዳሜና እሑድ። አሁን ያለፈው አንዱ አጀንዳችን በዚህ ጉዳይ ላይ ነበር ውይይት ያደረግነው እና የፖለቲካ ስራ የመደራጀት ከምርጫ ቦርድ በሚሰጣቸው አቅጣጫዎች መሰረት የፖለቲካ ስራችንን አጠናክረን መስራት ነው። የሆነ ሆኖ በሀገሪቱ የተረጋጋ የፖለቲካ ሂደት አይስተዋልም የሚሉት ፖለቲከኞቹ ምርጫው ለይስሙላ ሳይሆን እውነተኛ መሆን እንዳለበትም ይመክራሉ። ፕሮፌሰር መረራ ምርጫው ማምጣት አለበት የሚሉትን 3 ነጥቦችንም ያስቀምጣሉ። አብዛኛው ኦሮሚያ ደግሞ ያው እንደምታውቁት መንግስትና ተቃዋሚ መካከል ከፍተኛ የሆነ ውጥረት አለ። ይሄ ውጥረት ካረገበ በስተቀር ዋጋም ሊያስከፍል የሚችል ችግሮች ሊፈጠሩ ይችላሉ። እዚህ አካባቢ ነጻና ፍትሃዊ ምርጫ ማካሄዱ ቀላል ያልሆነ ችግር ያለው ይመስለኛል። ኦሮሚያ አካባቢ አሁን ባለበት ሁኔታ ሌሎች ቦታዎች ችግሮች ይመጣሉ ይላሉ። 3 መሰረታዊ ነገሮችን ማምጣት መቻል አለበት። አንደኛው ሰላምና መረጋጋት ለመፍጠር የሚችል ምርጫ መሆን አለበት። ሁለተኛ ደግሞ ዲሞክራሲያዊ አስተዳደር ደግሞ ወደ ልማትና ብልጽግና መምራት የሚችል ስርዓት መፈጠር አለበት። ገባ የ2007 ምርጫ አንድ ፓርቲ 100% አሸነፍኩ ብሎ ሲዘፍን ነበር። ከዛ በኋላ ደግሞ ስልጣን ይዞ 1 ወር ተኩል እንኳን ሳይቆይ የነበረው ቀውስ ተነሳ። ስለዚህ እዛ ነገሮች ደግሞ እንዳይመጡ ሌላው ቢቀር በሰላማዊ መንገድ ነጻና ፍትሃዊ ምርጫን በማካሄድ ጥያቄ ላይ ስምምነት ያስፈልጋል። ያ ሀገራዊ ስምምነት እያየው አይደለም። ምርጫ ማካሄድ የሁሉም ችግሮች መፍትሄ ሊሆን አይችልም የሚሉት አቶ ዩሱፍ በበኩላቸው ከምርጫው በፊት ብሔራዊ መግባባትን የሚያሰፍኑ ውይይቶችና የተቋማት ግንባታዎች ቢቀድሙ የሚል ሀሳብ አላቸው። ምርጫም አስፈላጊ ቢሆንም በምርጫ ሁሉም ነገር ይፈታል ማለት አይደለም። እንደውም ችግሮችን ሁሉ ሊያባብስ እንደሚችል ስጋት አለን። ኤሌክቶራል ዴሞክራሲ ብዙም የሚሰራበት ሀገር ሆኖ አይታይም። የተከፋፈለ ጠርዝና ጠርዝ የቆመ በሃይማኖትም ይሁን በዘር ክፍፍል ላይ የተመሰረተ የፖለቲካ ምህዳር ያለበት ሀገር ነው። በዚህ ረገድ በርካታ ሪፎርሞች መሰራት ነበረባቸው። እንደውም በሰላምና በደህንነት ረገድ አጣብቂኝ ውስጥ ነው የከረመችው እና አስቻይ ሁኔታዎች አሉ ለማለት አያስችልም። እንደውም ፈጀውን ጊዜ ፈጅቶ ዴሊብሬቲቭ የሚባለው ዴሞክራሲ ህዝብ የሚወያይበት
የሰለጠነ ድርድር የሚያደርግበት የፖለቲካ ክንፉ ብቻ ሳይሆን ሽማግሌዎች፣ ሌላ ኢንተረስት ግሩፖች፣ ምሁራኖች ማንንም ያላገለለ ሰፊ የፖለቲካ ድርድር ተደርጎ የጨቋኝ ተጨቋኝ ትርክትን የሀገሪቱ ገዢ እሳቤ አድርጎ ያፈረሰው ህገ መንግስትም ሌሎች ተያያዥ ህግጋትና ፕሮግራሞችም ፖሊሲዎችም ሪፎርም እንዲደረግባቸው ነው የጠየቅነው። እንግዲህ የለም ማለት ነው ባጭሩ መደላድሉ። ለዲ.ደብሊው ዘገባ ስዩም ጌቱ ነኝ፣ አዲስ አበባ። አድማጮች፣ የዕለቱን የዜና መጽሔታችንን እዚህ ላይ ያጠቃልልን።